ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ ሳኖዜን ያለነው የጣሊያኖች ፌስቲቫል አለና ምን እንደሚመስል አብረን እናያለን ማለት ነው። የተለያዩ ነገሮች አሉ፣ ምግቦች አሉ፣ ሙዚቃ አለ፣ የተለያየ ነገር አብረን እንሞክራለን ማለት ነው። ቀጥታ ወደ ቪዲዮ ያው እንግዲህ ከየቱ ጋር እንደምንጀምር እስኪ እናያለን። በጣም ብዙ ሰው ነው ያለው። ባይ ዘ ዌይ ፀሐዩ ደግሞ ፀሐይ አይደለም እና ምግቡ ሽታው ምኑ ምናምን በቃ እኔ መጀመሪያ ነው እንደዚህ ፌስቲቫል ምናምን ነገር ስመጣና እስኪ እንደምታዩት በጣም ብዙ ሰው ነው ያለው። ዞር እያለን መጀመሪያ እንይ ያለውን ነገር። እሺ መጀመሪያ ያው ከአሪፍ ምግብ እንጀምር ብለናል። ብዙ ጣፋጭ ምናምን ነገር አላቸው። ይሄንን ደግሞ ይሰጧቸዋል። አልኮል ምናምን ነገር የምትጠጡ ከሆነ አይዲያችሁን አሳይታችሁ መጀመሪያ ይሄንን ስቲከር መቀበል ይኖርባችኋል ማለት ነው። ስለዚህ ያው እኛ ከ21 ዓመት በላይ ስለሆነ ተቀበለናል። አልኮሉን አንሞክረው እሱን የምን ይሆናል በኋላ። እንግዲህ ያው ተሰልፈናል ለፒዛ። ለመጀመሪያ ጊዜ ትክክለኛውን የጣሊያን ፒዛ እንሞክራለን። ያው አሜሪካ ውስጥ ቢሆንም ትክክለኛውን የጣሊያን ፒዛ እንሞክራለን ማለት ነው። ሆፕፉሊ አሪፍ እንደሚሆን ተስፋ አደርጋለሁ። ከዚህ ከአሜሪካኖች የተሻለ እንደሚሆን። ያለበለዚያ በቃ ዲስአፖይንትድ ትላለህ። በጣም ነው ዲስአፖይንት የምንሆነው በጣሊያን። የተወሰነ ሰው ሰልፍ አለ ፒዛው ጋር። ሁለት ቦታ ነው ያለው አክቹሊ። ይሄኛው ፒዛ ነው፣ ያኛው ፒዛ ነው። በዚህ አጋጣሚ ላሳያችሁ። ይሄ ነው ኦቨናቸው። ያው ፒዛውን እዚህ ውስጥ ነው የሚጋገሩት። ፖርተብል የሆነ ኦቨን ነው እንደምታዩት። ምድጃ ነው፣ የኢትዮጵያ ምድጃ። ላቀች ምጣድ በሉት። እና ያው ጓደኛዬ ፒዛውን ይዛ እስክትመጣ እየጠበቅኩ ነው። እኔ ያው የቀረሱ ስለሆነ አይመቸኝም እንትን ለማለት እና በጣም ደስ ይላል። ሶፋር ቫይቡ ምናምን ነገር የመጨረሻ ደስ የሚል ነገር ነው። እኔ መጀመሪያ ነው እንደዚህ አይነት ቦታ ስመጣና እንዲህ ብዙ ፌስቲቫል ላይ ምናምን ነገር አልሳተፍም እና ያው ከኋላ ደግሞ ይታያቸዋል ፕሪፔር እንዴት እንደሚያደርጉ። እዛ ጋር ካዘጋጁ በኋላ ነው መጥተው እዚህ ኦቨን ውስጥ የሚከቱት። ያው መኪና ላይ ያለው ኦቨን ነው። ሰው ሲጨርሱ ይሄን መኪና ከመኪና ጋር ታች አድርገው የጎተቱ ብቻ ይዞ መሄድ ነውና እሺ እንግዲህ ፒዛችን መጥቷል። ያው ፒዛ ብትባልም ተመልከቱት። እንግዲህ ሰው ለዚህ $16 ነው የወጣ ነው፣ $16። ያው በኢትዮጵያ ከመታችሁት በኢትዮጵያ ዋጋው ልንገራችሁ ብዬ ነው። ለዚህች 2400 ብር ማለት ነው በኢትዮጵያ ያወጣ ነው። ግን ያው ፌስቲቫል ስለሆነ ከኖርማል ዋጋው የተለየ ነው፣ በጣም ውድ ነው። ሰው እስኪ እንቀምሰዋለን ይሄንን ፒዛ። ሆነ ለመናገር ፒዛ ማይመስል ቂጥ ሽልጦ በሉት፣ የጣሊያን ሽልጦ። እስኪ እንቅመሰው። በስመ ስላሴ የተባረከ ይሁን ብለናል። ፍሌቨሩ በጣም አሪፍ ነው ለመናገር። ዋው በኔ ብያለሁ። አሪፍ ነው፣ በጣም ደስ ይላል ፍሌቨሩ። እና እንብላ ብያለሁ። ያው ፒዛችንን በልተን ጨርሰናል እና አሪፍ ነበር። እውነት ለመናገር እንዳሰብኩት አይደለም። 9 ከ10 ሰጠነዋል። ከዚህ በመቀጠል ደግሞ ወይ የሚጠጣ ነገር ሄደን እንፈልጋለን። ያው እኔ አልኮል ምናምን ነገር አልጠጣምና ስለዚህ ሌላ ነገር እንግዲህ ሌላ አልኮሊክ የሆነ ነገር የሚጠጣ ነገር ሄጄ እፈልጋለሁ ማለት ነው። ፒዛው 9 ከ10 ሰጥቼዋለሁ። ሌላ ነገር ደግሞ አብረን ሄደን እንሞክር። እሺ ይሄ ደግሞ የምታዩት ሰልፍ የጣሊያን ካልቸር ሙዚየም ነው።
ያው ቤት ውስጥ ነው ያዘጋጁት፣ ግን ያው ተሰልፈን አይ ቲንክ አንድ ሁለት ሰው ምናምን ነው በአንድ ላይ መግባት የሚችለውና ሁሉም ሰው በአንድ መግባት አይችልም። ቤት ውስጥ ስለሆነ ትንሽ ስለሆነ ቦታው ሰው እስኪ ገብተን ምንም ስለ ጣሊያን ያው የምናውቀው ምንም አይነት ካልቸራል የሆነ ነገር የለም ለመናገር። ለዛም ነው የተሰለፍኩት። ገብቼ እስኪ ታሪካዊ የሆኑ ነገሮቻቸውን እናያለን ማለት ነው። ቀጥታ አንዳንድ ነገሮችን ስለ ጣሊያኖች እንማራለን ማለት ነው። ያው ከአድዋ ጦርነት ውጪ ምንም የማውቀው ነገር የለም ስለነሱ። ስለዚህ እስኪ ይሄ የምትመለከቱት የስቶር ነው። ያው አንዳንድ ነገር መግዛት ከፈለጋችሁ ነው የጣሊያን ባህላዊ የሆኑ ነገሮችን መግዛት ከፈለጋችሁ ስንት ዋጋቸውን ቼክ አላደረኩም ነው ነገር ያን ያህል ኢንተረስትድ አይደለሁም ሲጀመር። ግን ያው ጌጣጌጥ ምናምን ነገር ለሚወድ ሰው ባህላዊ ነገር መግዛት ከፈለገ የጣሊያኖችን $25 ነው። ኦኬ እስከ $25 ድረስ እየሸጡ ነው እና ውርግደኛ ጫሌ ምናምን ልንገዛ አይደለም የመጣ ነው። እሺ ያው ሶዳና ውሃ የሚሸጥበትን ቦታ አግኝተናል። ግን ከዛ በፊት የሆነ አንድ በጣም መሞከር የፈለግነው ምግብ አለና ሰልፉም ረጅም ነው ለመናገር። ሶስት አይነት ምግብ ነው። አይ ቲንክ ቴራሚሱ ኬክ አለ። ሌላኛው የጣሊያን ምግብ ነው፣ ሰምቼው ማላቅም ማለት ነው። ከዛ ውጭ ደግሞ አልፍሬዶ አለ። አልፍሬዶ ፓስታ ይሁን ምን እንደሆነ እርግጠኛ አይደለሁም እና ግን ምን ይሆናል ግን ሶስት ምግቦች አንድ ላይ አድርገው ነው የሚሸጡት። ያንን ለመሞከር ተሰልፈናል። እሺ ከዚህ በመቀጠል ምን ሞክረው ደግሞ የጣሊያኖች ምግብ ይሄን ይመስላል። ካልተሳሳትኩ ስሙ ላ ብሩስኬታ ነው የሚባለው፣ እርግጠኛ አይደለሁም። ግን ያው ጎት ቺዝ አለው የፍየል ቺዝ እና ቲማቲም ምናምን ነገር ከላይ አድርገውበታል፣ የሆነ ሶስ ምናምን ነገር። ያው ጣሊያኖችን ታውቋቸዋላችሁ፣ የሆነች ነገር ፋንሲ ማድረግ ይችላሉ እንጂ ዳቦ ቲማቲም እና ቺዝ ነው ያለው። እውነት ለመናገር ተመልከቱት። እሱን አብረን ሞከር ይሆናል ማለት ነው። እስኪ በስመ አብ ወወልድ ወመንፈስ ቅዱስ። ሲታይ ግን ያምራል። እውነት ለመናገር አቀራረብ ብቻ ራሱ ሲያዩት ያለማረ ሲበሉት ይጣፍጣል። ጣሊያኖች ግን ምግብ ይስሩ ማርያምን በጣም የሚገርም ነው። ቸርስ ብለናል ለሁላችሁ በቃ ትነትም አለው የሆነ ሳውር ነገርነትም አለው። የቲማቲሙና የቺዙ ደግሞ የሆነ ሳውርነት አለውና ከስራ ያለው ደረቅ ዳቦ ነው እንደ ኩኪ ነገር ነውና አብሮ በጣም ብሌንድ ያደርጋል። በጣም ነው ደስ የሚለው። ይሄኛውም 9 ከ10 ሰጥተነዋል። በጣም አሪፍ ነው። ለዚህ $12 ነው የከፈልነው። ያው በኢትዮጵያ ወደ ኦልሞስት አይ ቲንክ 1800 አካባቢ ምናምን ነገር እንዳልኳችሁ ያው ፌስቲቫል ስለሆነ ውድ ነው፣ ግን ምግቡ በጣም እንጋፍቷል። ያው ሽንት ቤት መጠቀም ነው የሚፈልግ ሰው ሽንት ቤት የተዘጋጀ አለ፣ ፖርተብል የሆኑ ሽንት ቤቶች። እሺ ከዚህ በመቀጠል የሚትቦል ሳንዱች አለ። በጣም ብዙ ሰው ሰልፍ ያየሁት የሚትቦል ሳንዱቹ ጋር ነው። እንግዲህ እንሰለፍ ደግሞ ለሱ ገና መድረሳችን ነውና ብራችንን ጨረስ ነው በምግብ እንደምትመለከቱት ተዘጋጅቷል። ሚትቦሉ ምናምን ሁሉ ነገር ተዘጋጅቷልና ልክ ስታዙ ያው ዳቦ ይሰነጠቀና ሚትቦሉ ተደርጎላችሁ ወዲያውኑ የሚቀርብላችሁ ማለት ነው። በጣም ፈጣን ነው። ይሄኛው $15 ነው።
አይ ቲንክ ሰው እስካሁን ካዘዝነው ሁለተኛው ውዱ ይሄ ነው። የመጀመሪያው ፒዛ ነው $16 ነበር የከፈልነው። የአሁኑ አንድ ሳንዱችን ያዘዝነው $15 ነው ማለት ነው። ሰው ሁለተኛ ኤክስፔንሲቭ ሶፋር ያወጣ ነው ይሄኛው ነው፣ ግን እንሞክረዋለን። ላሳያችሁ እስኪ በለ እሺ እንሞክረው የሚትቦል ሳንዱቹን። ያው ወሬ እንዳላበዛባችሁ ምግብ ነው ዛሬ፣ ምግብ በምግብ ነው እንግዲህ። ጂም ዛሬ መመዝገብ አለብኝ። እንሞክረው እስኪ። እውነተኛ እንትን ለመስጠት አሪፍ ነው፣ ግን በቃ ኤግዛክትሊ ፓስታ በስጋ አለ አይደል? ፓስታ በሚትቦል ሲሰራ እሱን ነው የሚለው። ሶ የፓስታ ሶስ ሚትቦል እና ዳቦ ላይ ማለት ነው። ሶ አሪፍ ነው። ሬት አድርጎ ካላችሁኝ 7 ከ10 ሰጥቼዋለሁ ይሄኛው። እሺ አሁን ያለንበት ቦታ ደግሞ የመኪና ሾው የሚያሳዩበት ቦታ ነው። ያው የተለያዩ መኪኖችን እንደምታውቁት ጣሊያኖች አይ ቲንክ በተለያየ የመኪና ሞዴሎች ይታወቃሉ። በነ ካልተሳሳትኩ በነ ፌራሪ ሌሎችም ብዙ መኪኖች አሏቸው እና እነሱን ማለት ነው አሁን እናያለን ማለት ነው። የጣሊያን የጣሊያን ስሪት የሆኑ መኪኖችን አሁን አብረን እናያለን ማለት ነው። ስንጀምር እዚህ ጋር ያው እንግዲህ አብዛኞቹ መኪናዎች እንዳያችኋቸው የፌራሪ መኪኖች ናቸው። ጣሊያን ነው። ከጣሊያን መኪና ስሪቶች በጣም ታዋቂው ፌራሪ ነው በአለማችን ላይ። በጣም ውዱም አንደኛው ከአለማችን ላይ በጣም ውዱ መኪናም ፌራሪ ነውና እዚህ ጋር አብዛኞቹ መኪኖች ፌራሪ ናቸው። ያው በትንሹ ላሳያችሁ ብዬ ነው የስንት አይነት ሞዴል እንዳላቸውና በጣም የሚያምሩ የተለያዩ ሞዴሎች ነው ያሏቸው። እሺ ዩቲዩብ እንግዲህ የዛሬ ቪዲዮን ይመስል ነበር። ያው ባጭሩ የጣሊያኖች ፌስቲቫል በሳኖዜ ያለውን እንግዲህ ምን እንደሚመስል ላሳያችሁ ብዬ ነበር። ያው የመጨረሻ ኮፊን ብድግ አድርጌ ያለው ቴራሚሱ ኮፊ ይባላል። በጣም አሪፍ ነው አክቹሊ ሪፍሬሽ ያደርጋል በጣም እና እንደምታዩት ፀሐይ አይደለም ከሙቀቱ ጋር ምናምን ነገር በቃ የሌለ አጠቋቁሮኛል ራሱና ሰንስክሪን ተቀብቼ። ኤኒዌይስ የዛሬ ቪዲዮን ይመስል ነበር። እንግዲህ የተለያየ እንደዚህ ፌስቲቫል ቪዲዮችን እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቸርስ ብያለሁ ደግሞ ኮፊን Ciao!